በጣም ንቆኛል። የሰጠሁትን ሰዓትንም አልተጠቀመበትም። ስለዚህ አሁኑ ለትርሲት ነግራትና የመጣው ይመጣል። ከኔ ጋር መጋጨት ምን ያህል ከባድ እንደሆነ አሳየዋለሁ። ከዛ በፊት አንድ ላውራሽ እፈልጋለሁ ነበር። ምንድን ነው? አሁን በጣም ቸኩላለሁ። ስለዚህ ሌላ ቀን አሁን ልሽ የሚገባኝ አንዲት ነው። ይሄን ያህል ምንድን ነው እሱ? መጀመሪያ ግን ለምንሰጥሽ መረጃ ገንዘብ እንደምትጠፊኝ ቃል ልትገቢልኝ ይፈልጋል። ጠቃሚ ከሆነ ችግር የለውም፣ ብር እሰጥሃለሁ። ይሄ አያሳስብም። በጣም ጠቃሚ መረጃ እኮ ንገረኛ። ምንድን ነው? ብሩክን ሊያስገድለው። እየቀለድክ ነው? ከዚህ በፊት በመኪና አደጋ እንዲሞት ያደረገው እራሱ እንጂ የማይመስል ነገር። ሚኪ እኮ የብሩክ የልብ ጓደኛ፣ እንደዚህ ሊያደርግ አይችልም። ሚኪ ተገንዘብ ማንንም አይወድም። ያው በእርግጣችን ይሆንሻል። እባክህ ተከስተ የማይመስል ነገር እያወራ ጭንቅላቴን አትዘው። አመንሽም አላመንሽም ሚኪ የብሩክ ጠላት ነው። አሁንም ድረስ ሊገድለው ይፈልጋል ያሉሽ። አንተ የሁሉ ነገር እንዴት ልታጣ ደግሞ? ለምንድን ነው እኔ ዛሬ ትልቅ የጥፋት ሰው ተከስቷል። ሚኪ ብሩክን ለማስገደል ከዚህ በፊት ከአንድ ገዳይ ጋር ተስማምቶ ነበር። ያም በተለያዩ ጉዳዮች እስር ቤት ገብቶ ነበር። ከእስር ቤት እንደወጣ ግን ከሚኪ ጋር ስራውን መቀጠል እንደሚፈልግና ቀብድም እንደሚያስፈልገው ይጠይቋል። ሚኪም ተስማምቶ ያን ነገር ያደርጋል። ቾምቤ ልዕልትን አስጠነቀቃል። ብሩኬን ለራስሽ ለማድረግ የምትሞክሪውን ነገር እንድታቆሚ እየነገርኩሽ ነው ይላታል። ልዕልት ግን ለማስመሰል ብትሞክርም ከብሩኬ ፍቅር እንደያዛት ግን መደበቅ አልቻለችም። ነገር ግን ሁለቶች አንድ ላይ መሆን እንዳለባቸውና ልጆቹን አብረው ማሳደግ እንዳለባቸውም ሲነግራት ይታያል። ወደ ሌላው ጉዳያችን ስናልፍ ዛሬ የትርሲት ልደት ነው። ልጆቿ የእናታቸውን ልደት ለማክበር ታች ላይ እያሉ ይገኛሉ። የሻይ ቡና የተሰጣቸውን ገንዘብ አጠራቅመው የእናታቸው ስጦታ ለመግዛት ስምምነት ላይ ደርሰዋል። ሌላ አዲስ የምስራች አለ። ብሩኬ ማንነቱን ለማረጋገጥ ከልዕልት ጋር ነገ ቀጠሮ ይዟል። ይህን ነገርም ለቤተሰብ በሙሉ የምስራች ብሎ ተናግሯል። ይህን ነገር ሚኪ ሲሰማ ማንነቱ ከመረጋገጡ በፊት መገደል አለበት ብሎ ወስኗል። ትርሲት በበኩሏ ሌላ የምስራች አለኝም ብላ ተናግራለች። የመጀመሪያው ነገር የብሩክ እህት ሆስፒታል ከመማ ለማገገብ ገብታለችም ብላለች። ሁለተኛው ደግሞ የእነ አቶ ዘነበ ቤት ሊሰራ ነው ብላለች። በዚህ መሀል ግን ሚኪ ሀብቱ ሊበተን ነው ባዶችንም ልቀር ነው ብሎ በማሰብ ብሩክ ማንነቱን ከማረጋገጡ በፊት መገደል አለበት ሲለውም ተመልክተናል። ገዳዩ ጉዳዩ እንዳለቀና የአስከሬን ሳጥን መግዛትም እንደሚችል ሲነግረውም ተመልክተናል። በዚህ ሁሉ ነገር መሀል ግን ተከስተ እንደ ስሙ በከባድ መረጃ ተከስቷል። ከዚህ በፊት ሚኪ ብሩኬን በመኪና አደጋ እንዲሞት ያደረገውና አሁንም ሊያስገድለው እንደሆነ ቢነግራትም ያለትን ነገር ሁሉ ግን ትርሲት እንዲሁ በቀላሉ ትቀበለው አልቻለችም ነበር። ከዚህ በኋላ ግን የሚኪ እውነተኛ ማንነቱ ይወጣ ይሆናል። የብሩኬ ገዳይ በተባለው ሰዓትና ቦታ እየጠበቀው ነበር። ነገር ግን ብቻውን አልነበረም፣ ትርሲትም አብረው ነበረች። በመሃል ግን ምን እንደተፈጠረ መገመት ከብዳል። ወይዘሮ ትርሲት ብሩኬን ከአደጋ ለመከላከል ስትጠብቅ እሷ ለአደጋ ተጋልጣለች። ወይዘሮ ትርሲት በጥይት ተመታ በሞትና በሕይወት መካከል ትገኛለች። ትርሲት በሕይወት ከተረፈች ሚኪ ሁሉንም ነገር ያጠዋል። ካልተረፈችና ከሞተች ግን ብሩኬንም ገሎ ብቸኛው የሀብት ወራሽ ይሆናል። ምን ትላላችሁ?